ቤት ሄጄ ነበር። አትዋሽ። እዛ ቤት ሄድሽው ልብስ ለማምጣት ሳይሆን ትላንት ማታ መቀበል ያልቻልሽውን ቀለበት ለመቀበል ነው አይደል? እውነቱን ንገሪኝ። እንዴ ቆይ ስለምንድን ነው የምታወራው? እኔ እንዴት እንደዛ ላደርግ እችላለሁ? እኔ ያፌት እንደ ናታ የምትጮችበት አሻንጉሊት አይደለም። ትሰሚኛለሽ? እውነቱን ተናገሪ። እውነቱን ተናገሪ አልኩሽ አይደል እንዴ? ምን አባሽ ልታደርጊ ነው እዛ ቤት ሄድሽው? እግዚአብሔር ይመስገን ደህና ነኝ ከማለት ውጭ ሌላ ምን እላለሁ? ዳግዬም ቁርስ አቅርቦልኝ እምቢ ስለው ተበሰጫጭቶብኝ ሄደ። እኔም ዝም ብዬ ከምተኛ ብዬ ትኩስ ነገር እኮ እየጠጣሁ ነው። ይልቅ የኔን ተውና አንተ ደህና ነህ? ምን ሆነሃል? ፊትህ እኮ ጥሩ አይደለም። ቺጽ ነቻ ስልክ ብደውልላት አታነሳ። ቴክስት አደረኩላት እስካሁን አልመለሰች። ናታን ጋር ደውዬለት ደህና እንደሆኑ ነገረኝ። ቆይ እኔ ያልገባኝ ነገር ለምንድን ነው ቴክስት ማመልስልኝ? ለምንድን ነው የሆነችውን ነገር ማትነግረኝ? ምናልባት እኮ አላየችው ይሆናል። ለምን በጎ በጎውን ብቻ አታስብም? ግን በስልክ እኮ ሁሌ ማታ ማታ እናወራለን። ከሰርግ ስትወጣ ብዙ ልታወራኝ ባትፈልግም እንደምደውልላት ነግሬያት ነበረ። ብዙ ጊዜ ደወልኩላት አታነሳም። ቴክስት ጻፍኩላት ጭራሽ አትመልስም። ከዛ ኦንላይን ላይ ሳያት ድጋሜ ቴክስት አደረኩላት። አየችው ግን ዝም አለች። ለምን? ቆይ ነው ያልገባኝ ነገር እንዴ ለምንድን ነው ማትመልስልኝ? ቆይ ነው ያልገባኝ ነገር ያስቀየምኳት ነገር ካለ ብትነግረኝ። እባክህ ቢንዬ እንዴ ተረጋጋ እንጂ ወንድ አይደለህ እንዴ? ቆፍጠን በል እንጂ የምን መልፈስፈስ ነው? የሰራው ጥፋት ካለ ራስን ፈትሽ። ከዛ ደግሞ ሄደህ አናግራት። ምንድን ነው እንደዚህ መሆን? ከማታ ጀምሮ እኮ የሰራው ስህተት ካለ ብዬ ብዙ አወጣው አውረድኩ፣ ግን ምንም ነገር ላገኝ አልቻልኩም። እንግዲያውስ እዚህ አታለቃቅስ፣ ሂድና ጠይቃት። እንደዛ ይሻላል። መቃኔ ልሂድ። እሺ ሰላም ዋል። አይዞሽ።